በኢትዮጵያ የፖለቲካ ታሪክ ውስጥ ስለነዚህ ሶስት ሰዎች አፍራሽነትና ደም አፋሳሽነት በመጠኑም ቢሆን ሳይጠቅሱ ማለፍ ተገቢ አይመስለኝም። እኔ በአጭሩ የኦሮሞ ፋሽስታዊ መስፋፋት አስቻይ መደላደል የፈጠሩ መሪዎች ብያቸዋለሁ። አፄ ዳዊት ሁለተኛ፣ አፄ ምኒልክ ሁለተኛና ጠቅላይ ሚኒስትር መለስ ዜናዊ። እናንተም ይህንን ዝግጅት ካደመጣችሁ በኋላ ተመሳሳይ መደምደሚያ ላይ እንደምትደርሱ ሳይታለም የተፈታ ነው። የአፄ ዳዊት ሁለተኛ ወይም የልብነ ድንግል ትልቁ ውድቀትና ልፍስፍስነት ምንድን ነው ካላችሁኝ፣ በግራኝ አህመድ የተመራው የአዳላውያን የጂሃድ ጦር አብዛኛውን የኢትዮጵያ ክርስቲያን እንዲጨፈጭፍ መደላድል ማመቻቸቱ ነው። እንዴት ነው ያመቻቸው? የጦር ስትራቴጂ ባለመንደፍ፣ ቀደም ብሎ ባለመዘጋጀት። ከዚህም የተነሳ በልብነ ድንግል ይመራ የነበረው የኢትዮጵያ የክርስቲያን ሰራዊት በቀስትና በጎራዴ ብቻ በአረብና በቱርክ የጦር አማካሪዎች እንዲሁም በአረብና በቱርክ ነፍጥና መድፍ የታገዘው የግራኝ አህመድ ሰራዊትን ገጥሞ የኢትዮጵያ ክርስቲያኖች እንዲያልቁ መደላድል በማመቻቸቱ አፄ ዳዊት ሁለተኛ ወይም ልብነ ድንግል። ይህ እዚህ ጋር የምታዩት ጽሑፍ ፈታህ አልሀበሽ ዘ ኮንከስት ኦፍ አቢሲኒያ ከሚለው መጽሐፍ ገጽ 284 ላይ የወሰድኩት ነው። ሁሴን አህመድ is a professor of history at አዲስ አበባ ዩኒቨርሲቲ. He is a leading historian of Islam in Ethiopia. ሁሴን አህመድ ማን ነው? በአዲስ አበባ ዩኒቨርሲቲ የታሪክ ፕሮፌሰር ወይም መምህር ነው። እሱ ስለ ግራኝ አህመድ ምን አለ? In the history of conflict in Africa and beyond, few stories of drama and human tragedy equals Imam Ahmed's conquest of the Christian kingdom of Ethiopia from 1529 to 1543. His short-lived spectacular victories and determination to replace Christianity by Islam and the remarkable survival of Christianity in Ethiopia is a story of epic proportions. የሚገርም ነው። እንዴት አድርጌ ወደ አማርኛ እንደምተረጉመው አላውቅም። በአፍሪካ ውስጥ የሚሆን ከአፍሪካ ውጪ በነበሩ የጦርነት ታሪኮች ውስጥ በህዝብ እልቂትና መላውን ክርስቲያን ህዝብ ሙሉ በሙሉ በእስልምና ለመቀየር ከነበረው ቆራጥነት ጋር ሲነጻጸር የግራኝ አህመድ የክርስቲያን ኢትዮጵያ ወረራ ጋር የሚተካከሉ ጦርነቶች እጅግ ጥቂት ናቸው እያለ ነው። ሁሴን አህመድ ሲለጥቅ ምን አለ? እጅግ የሚደንቀው አለ እጅግ የሚደንቀው የኢትዮጵያ ክርስቲያን ከዛ እልቂት ተርፎ ማገገሙ ነው። የግራኝ አህመድ እስላማዊ ወረራ በክርስቲያኑ የኢትዮጵያ ህዝብ ላይ ያስከተለውን እልቂት የጻፈ ሌላም ሰው አለ። ማን ነው? ሙሐመድ ሐሰን is an associate professor of African history at Georgia State University in Atlanta. He is the author of the Oromo of Ethiopia. The Oromo of Ethiopia ወይም የኢትዮጵያ ኦሮሞ ብሎ የጻፈው ሙሐመድ ሐሰን የተባለው ሰውዬም የግራኝ አህመድ እስላማዊ ወረራ በኢትዮጵያ ክርስቲያን ላይ ያደረገውን እልቂት ጽፎታል ነው የሚለው። እዚህ ጋር ነው እንግዲህ የልብነ ድንግል አስተዋጽኦ ለኦሮሞ ፋሽስታዊ መስፋፋት። ልብ በሉ እንግዲህ ልብነ ድንግል ለፖርቹጋሎች የነፍጥ እርዳታ የጠየቀው በ1535 ነው። የፖርቹጋሎች የጦር አማካሪና የነፍጥ እርዳታ ኢትዮጵያ የደረሰው በ1541 ነው። ልብነ ድንግል ደብረ ዳሞ ላይ በበሽታ ሞቶ ልጁ ገላውዲዮስ ከነገሰ በኋላ፣ ይህ ማለት ከ1529 እስከ 1541 የኢትዮጵያ ክርስቲያን ህዝብ በአረቦች በቱርኮች ነፍጥና መድፍ የታገዘውን የግራኝ አህመድ እስላማዊ ወራሪ ኃይልን የመከቱት በቀስትና በጎራዴ ብቻ ነው። የህዝቡን እልቂት አስተውሉት። እዚህ ጋር ነው እንግዲህ ሁኔታው ለኔ የተመቸኝ የሚለው ዘፈን ለኦሮሞዎች መስፋፋት ትርጉም የሚሰጠው። ስለዚህ በክርስቲያኑ ህዝብ ቁስል ገብተው ኦሮሞዎቹ ያሻቸውን እንዲጨፈጭፉ ያሻቸውን በሞጋሳና በጉዲፈቻ ኦሮሞ እንዲያደርጉ አስቻይ መደላደል የፈጠረው ልብነ ድንግል ወይም አፄ ዳዊት ሁለተኛ ይባላል። ቀድሞ ባለመዘጋጀት፣ ወሳኝ የጦርነት ስትራቴጂ ባለመንደፍና የኢትዮጵያ ክርስቲያን ጦር ያለ ነፍጥና መድፍ የታጠቀ የግራኝ አህመድ እስላማዊ ወራሪ ኃይልን እንዲጋፈጥ በማድረጉ